ሁለተኛ ነገሥት ምዕራፍ 5 ላይ ይሄንን በኢንዲቪጁዋል ሌቭል ቅድም በጋራ እንደ ትውልድ እንደ ማህበር ነው ለነህምያ ለሃጌ ላይ የተናገረው። እዚህ ጋር ግን ሁለተኛ ነገሥት ላይ ግን ስለ ሁለት ሰዎች እንመለከታለን። እዚህ ላይ የምትመለከቱት የሶሪያው ንጉስ ማነው ጀነራል መጥቶ ከኤልሳ ፈውስን ተቀብሎ በዮርዳኖስ 7 ጊዜ ጥብቅ ጥልቅ ብሎ እግዚአብሔርን አክብሮ የሆነ ነገር ልስጥ ሲል ኤልሳ አይቻልም ብሎት አፈር ለምኖ ይዞ እግዚአብሔርን አክብሮ ይዞ በሄደበት ቢያድ ጊያዝን ነገር ተመለከተና ትክክል አላረገም ጌታዬ፣ ይሄ ሁሉ ነገር ተካሂዶ እድሉን አልተጠቀመም፣ ይሄ ሁሉ ነገር ሊባክን አይገባም ብሎ የራሱን ፕላን አውጥቶ ወደ ሰውየው እንደሮጠ እናያለን። ሰውየው ጋር ሄዶ አረ እንግዶች መጡብኝ ነው ከሄድክ በኋላና ትንሽ ልብስና ገንዘብ ነገር ብር ነገር ብሰጥን ይል ብሎ ነብዩ ላከኝ አለው። ሰውየው ምንም አልተጠራ አረ እንደውም ብሎ እጥፍ አድርጎ ሰጠው እና በጣም ጊያዝ እንደምታረጉት ፈጣን ነው። ከዛያችን ነገር ሰብስቦ ጓዳ አድርጎ ለአገልግሎት ከነብዩ አካባቢ ሄዶ ቆመ። የት ሄደ ነበር ሲለው አረ እዚሁ ቆሜ በጌታ ፊት። አይ ከሰውየው በኋላ ስትሮጥ እኮ መንፈሴ ካንተ ጋር ሄዶ ነበር ብሎ የሚለውን ነው። ምን ይላል ቁጥር 26 ላይ ያ ሰው እሱ ወዴትም አልሄድኩ ነው የሚለው። ጊያዝ ከወዴት መጣ ሲለው እርሱም እኔ ባሪያ ወዴትም አልሄድኩም አለና ቁጥር 26 ላይ ያ ሰው ከሰረገላ ወርዶ ሊቀበል በተመለሰ ጊዜ ልቤ ካንተ ጋር አልሄደምን? ብሩንና ልብሱን የወይራውንና የወይን ቦታ በጎችንና በሬዎችን ወንዶችና ሴቶችን ባሪያዎችን ትቀበል ዘንድ ይህ ጊዜው ነውን? ቀደም ለእስራኤል ሰዎች ነው ይሄ ጊዜው ነው የራሳችሁ ኑሮ ላይ ለማታው። እዚህ ጋር ደግሞ ይሄንን አሁን እድል ትለዋለህ፣ ዋጋውን ከቻልከው ችግር የለም አለው። ምንድነው ዋጋው? የሰውየው ለምጽ በአንተና በዘር ላይ ለዘላለም ምን ያደርጋል? ይጣበቃል። ምን ማለት ነው እሱ? እያንዳንዱ እግዚአብሔር እድል ያላለውን ነገር ስንወስድ አብሮ ደግሞ ከኛ ጋር መጥቶ የሚጣበቅ ነገር አለ። ምን ያደርጋል? ለምጽ የተጣበቀበት ሰው መሆን 2 እና 3 ልብስ ጥቂት ኮሮጆ ወርቅ ይዞ ዛሬ እግዚአብሔር የሰጠንን እድል ሳይሆን እግዚአብሔር የናቀውን ነገር የሚያባርሩ ሰዎች እግዚአብሔር ደግሞ የናቀው ነገር በላያችን ላይ ይጣበቃል። ኮንሲኩዌንስ የሌለው ነገር የለም። እግዚአብሔርን የሚያሳድዱ እግዚአብሔርን ይይዛሉ። እግዚአብሔር የናቀውን የሚያሳድዱ ደግሞ እግዚአብሔር የናቀው ነገር ይጣበቅባቸው። እናንተ በዚህ ጊዜ ምን እያሳደዳችሁ? አሁን ጠይቃችሁ ጥያቄ እሺ በ2017 እግዚአብሔር በምህረቱ አሳልፈናል። በ2018 ምንድነው የምታሳድዱት? ከምን በኋላ ነው የምትሮጡት? ይሄ በጣም አስፈላጊ ነገር። ይሄ ይጠይቀናል እግዚአብሔር። ዛሬ በእግዚአብሔር ቤት ውስጥ ሰዎች የሚያሳድዱት ነገር ለእግዚአብሔር በጣም የልብ ሐዘን። ይሄን ሁሉ እድል ሰጥቶን እግዚአብሔር ክብሩን ለመግለጥ በሚሰራበት ጊዜ እኛ ክብር ማያመጡ የከበረውን ከተዋረደው ብትለይ አይደለ እንደሚለው ኤርሚያስ ላይ እንደ አፌ አደርግሃለሁ። ምኑን ከምን ብትለይ? የከበረ ነገር አለ፣ የተዋረደ ነገር አለ። እግዚአብሔር የተዋረደ ካለው ነገር እንድንርቅ እግዚአብሔር ይርዳል። ዛሬ ሰዎች የተዋረደ ነገር ያባርራሉ። በተዋረደ ነገር ውስጥ ከብረው ለመታየት ይፈልጋሉ። እግዚአብሔር ግን የከበረውን ነገር እግዚአብሔር ክቡር ያለውን ነገር እንድንከተል ይርዳል። በዚህ ዘመን ላይ እግዚአብሔር ቤተክርስቲያንን ወደ ከበረው ነገር እንድትመለስ ይጠራል። ይህም የእርሱን ቤት መስራት፣ የእርሱን ክብር ወደ ምድሪቱ ማምጣት፣ የእግዚአብሔርን ጉብኝት ወደ ምድሪቱ ማምጣት። እዝራ